ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ከሁሉ በላይ የሆነውን ፍቅር እግዚአብሔር አምላክ ለሁላችን ያድለን። ዛሬ የተልባ ጄል ለፀጉራችን እናዘጋጃለን። እኔ ተልባዬን ቀቅዬ አዘጋጅቻለሁ። እንደዚህ ቆንጆ ሆኖ ከበሰለልኝ በኋላ ማጥለያ ተጠቅሜ ነው እኔ ዛሬ ያጣራሁት ማለት ነው። እናንተ ጨርቅን መጠቀም ትችላላችሁ፣ በሚቀላችሁ መንገድ ማለት ነው። እኔ በዚህ መንገድ ስለቀለለኝ ነው እና ትኩሱን ነው ያደረኩት። ከቀዘቀዘ ጄሉ ላይወርድልኝ ስለሚችል ደግሞም አይወርድም። ስለዚህ ትኩሱን አድርጋችሁ አጥልሉት። የተረፈውን ደግሞ እንደዚህ በምታዩት መንገድ በማንኪያ ነካ ነካ ስታደርጉት ሁሉም ከፍሬው ተለያይቶ ይወርድላችኋል ማለት ነው። እንደዚህ ያገኘሁትን ጄሌን ደግሞ ቅባት እጨምርበታለሁ። ቅባት የጨመርኩበት ትንሽ ያው የማድረቅ ባህሪ ስላለው ተልባ ያንን ለመከላከል ያህል ነው። በደንብ አድርጌ ከቅባቴ ጋር እመተዋለሁ ማለት ነው። በምታዩት መንገድ ከመታወት በኋላ የተጣራውን ፍሬውን ደግሞ አልጥለውም ማለት ነው። እንደዚህ ይህንን እፈጨዋለሁኝ በመፍጫ ወይ ደግሞ በሃንድ ሚክሰር ባላችሁ ነገር በደንብ አድርጋችሁ ውሃ እየጨመራችሁ ትፈጩታላችሁ። በጣም ውሃ ሳታበዙ ማለት ነው። ልክ እንደዚህ አይነት ሲሆንላችሁ ይበቃዋል ማለት ነው። በጣም ከቀጠነ ደግሞ ስለሚያመጣልን ማለት ነው። እንደዚህ ከመታወት በኋላ በጨርቅ አጣራዋለሁ። ይሄኛውን በማጥለያ ለማጣራት አይመችም፣ ምክንያቱም ሁሉም አሁን ስለደቀቀ ይወርድብኛል። ስለዚህ እንደዚህ በጨርቅ አድርጌ በደንብ አድርጌ ጨምቀዋለሁ ማለት ነው። ልክ እንደዚህ አያችሁ ወተት ነው የሚመስለው። ይህንን እንደዚሁም መቀባት ትችላላችሁ እንዲሁም ማለት ነው። ወይ ደግሞ ልክ እኔ አሁን እንደማሳያችሁ ካገኘሁት ከጄሉ ጋር አብራችሁ ቀላቅላችሁን መጠቀም ትችላላችሁ። በሁለቱም መንገድ መጠቀም ይቻላል እና ያን ፍሬውንም ደግሞ አልጥለውም። እሱን ደግሞ እንዴት እንደምጠቀም አሳያችኋለሁ። ከዛ እዚህ ጋር ወዳገኘሁት ጄል ላይ ቀላቅለዋለሁኝ። በደንብ አድርጌ በማንኪያ እስከሚዋሃድልኝ እመተዋለሁ። እንደዚህ በምታዩት መንገድ እመተዋለሁኝ። በደንብ ከመታችሁት በኋላ ራሱ ይቀላቀላል። እንደዚህ ጊዜ ሊፈጅባችሁ ይችላል፣ ነገር ግን ይዋሃዳል እና በደንብ አድርጋችሁ ምቱት። ከዛ ፀጉራችን ላይ እናደርገዋለን ማለት ነው። በደንብ ከመታ ነው እንደዚህ አረፋው ሲወጣልን ያው በምታዩት መንገድ ዝልግልግ ብሏል። ይህንን ቆንጆ ውህድ ለፀጉራችን አዘጋጀ ማለት ነው። ይሄ ደግሞ ምን ያሳየዋችሁ ፍሬው ነው። ይሄንን ለሰውነታችን ስክራፕ ማድረጊያ እንጠቀመዋለን። ከዛ ፀጉራችን ላይ ማድረግ ነው ማለት ነው። በምታዩት መንገድ ፀጉራችን ላይ ታደርጋላችሁ። ፀጉራችን ላይ ስናደርግ የመዝለግለግ እና የመውረድ ባህሪ ያለው፣ ነገር ግን ቀስ ብላችሁ አርጉት። ከዛ ማሳጅ ማድረግ እንዳትረሱ። ድሮ ፍሪጅ ነበር የምንጠቀምበት፣ አሁን ግን ለመንከባከብም ጭምር ነው ተልባን የምንጠቀመው። ተልባን ብቻውንም እንደዚህ እንዳሳየዋችሁ ከሌሎችም ጋር አብረን መጠቀም እንችላለን። እዚህ መንገድ ፀጉራችንን እስከ ጫፉ ድረስ ሁሉንም ከቀባችሁት በኋላ ለአንድ ሰዓት አብራችሁ ታቆዩታላችሁ ማለት ነው። ከዛ ደግሞ ፊታችን ላይ ያችን እስክራባችንን እናደርጋለን። ከዛ እንደምታዩት ቀስ እያለን ፊታችን ላይ ማሳጅ ማድረግ ነው ማለት ነው። በደንብ ወደ ቆዳችን እንዲገባ እስከ አንገታችን ድረስ በደንብ ማሳጅ አድርገን ከጨረስን በኋላ ቢያንስ 20 እና 30 ደቂቃ ቆይተን እንታጠበዋለን። እንደ ፀጉራችን አንድ ሰዓት መቆየት አይጠበቅብንም። ከዛ በኋላ ፀጉራችንን አንድ ሰዓት ከቆየን በኋላ መታጠብ ነው። በአንድ ድንጋይ ሁለት ወፍ ማለት ይሄ ነው ቤተሰቦቼ። ከዛ ውጤታችን እንደዚህ ደርሷል። የሚያምር ዝንፍልፍል ያለ ፀጉር ታገኛላችሁ። እንዲሁም ፊታችሁ እንደ ፀሐይ ብርት ፍክት ያለ ነው የሚሆንላችሁ። ደጋግማችሁ መሞከር ብቻ ነው ከእናንተ የሚጠበቀው። በተረፈ ቤተሰቦቼ ላይክ፣ ሼር፣ ኮሜንት እያደረጋችሁ ለምታበረታቱኝላ እግዚአብሔር አምላክ ክብር ይስጥልኝ። አዳዲሶች ሰብስክራይብ እያደረጋችሁ ቤተሰብ ሁኑን። በቀጣይ በሌሎች ቪዲዮዎች እንመጣለን። እስከዛው መልካም ጊዜ፣ መልካም ቆይታ ይሁንላችሁ።